24 ሰዓት አቅፌ ያስረክብሃለሁ። ሳታሸንፍ አሁን ባላደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው። ይሄ መታወቅ አለበት። ምክንያቱም አብረሃ ያልኩት አንተ ስላለ ነው እንጂ አንተ ብቻ መከታ አይደለም። ምክንያቱም ለምሳሌ አዲስ አበባ የሆነ ሺህ ሰብስቦ ባላደራ ካለ ኦሮሚያን በቃ ይሄ ኦዲፒ የሚባል የኛ መንግስት አይደለም፣ ፍላጎታችን ይሄን አይደለም፣ ባላደራ ነው ተገንጥለናል ካለ ኢትዮጵያ አትኖርም። እንደዚህ አይነት ድራማ አያስፈልገንም። አንድ አመት ነው ምርጫ የቀረው። ፖለቲካ አቋም ያለው ሰው ቢፈልግ በግሉ ቢፈልግ በፓርቲ የፈለገውን አድርጎ ካሸነፈ ምንም ጥርጥር የለውም። ከዛ ውጭ ያለው ዝም ብሎ ግን የሚዲያ ደቦ ወደማንፈልገው ጫወታ ስለሚያስገባን ጥንቃቄ ያስፈልገዋል። የአዲስ አበባ ነዋሪዎች ከየትኛውም ብሔር ብትሆኑ አሁን ያለው መንግስት መልካም ነገር ሲሰራ ደግፉት፣ መልካም ነገር ካልሰራ ንቀፉት። ነቅፋችሁት ማረም ካልቻለ በድምጽ በምርጫ ጣሉት። ከዛ ውጭ ያለ ድራማ ተገቢ አይደለም፣ ወደማንፈልገው ነገር ያስገባናል። ፕላስ የአዲስ አበባ ሰላምና ነጻነት ኦሮሚያም ሰላም ከሆነች፣ አማራም ሰላም ከሆነ፣ ደቡብ ትግራይም ሰላም ከሆኑ እንጂ አዲስ አበባ ብቻዋን የሆኑ አምባሳደሮች ሹማ የሰላም ባለቤት መሆን አትችልም። ምክንያቱም እዚህ ቡራዩ ይባላል፣ ሰበታ፣ ሱሉልታውና የሚባል ነገር አለ። በጋራ ነው ሰላም የሚያስፈልገው እንጂ አንድ ሰፈር ሰላም አንድ ሰፈር ጦርነት መሆን የለበትም። እና ትንሽ ዋይዝ ሆኖ ማየት ያስፈልጋል። እንደዚህ አይነት ነገር ለምንድን ነው ትዕግስት የበዛው? እስር ሰለቸ፣ ግድያ ሰለቸ። ትንሽ መሸከም ስለሚሻል ኢትዮጵያ የሚያፈርስ ከሆነ ግን እሱም ቢሆን አይቀርም እሱም ቢሆን ወደዛ ድረስ የሚሄድ መሆኑን በግልጽ ማወቅ ያስፈልጋል። ከኢኮኖሚ አንፃር